የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የኤሪስ ታኅሳስ ወር 2018 ትንበያ። ከጀብዱ ወደ ሥልጣን የምትሸጋገሩበት ታላቅ ወር። ሰላም ውድ የቻናላችን ቤተሰቦች፣ እንኳን ወደ ቻናላችን በደህና መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ውድ ኤሪሶች፣ በሕይወታችሁ ውስጥ ልክ እንደ አንድ አሸናፊ ጄኔራል መጀመሪያ በጀብዱ ዓለምን አሳችሁ ከዚያም በአሸናፊነት ወደ ዙፋናችሁ የተመለሳችሁበትን ጊዜ አስባችሁ ታውቃላችሁ? ይህ ታኅሳስ ወር ለኤሪሶች ይህን ዕድል ይዞ መጥቷል። መጀመሪያ ትበራላችሁ፣ በኋላ ትነግሳላችሁ። እንዴት አላችሁ የቻናላችን ቤተሰቦች? በተለይም ደግሞ የዞዲያክ ምልክቶች ሁሉ መሪ፣ ደፋር እና ቀዳሚ የሆናችሁ ውድ ኤሪሶች ምልክቶች፣ እንኳን ወደዚህ ወር የኮከብ ትንበያ ዝግጅታችን በሰላም መጣችሁ። ዛሬ የምንመለከተው ለእናንተ እጅግ ወሳኝ የሆነውን ጉልበት እና ሥልጣን የተቀላቀለበትን የታኅሳስ ወር ዝርዝር ትንበያ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ ወርሃዊ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። ይህ ወር ለእናንተ በሁለት ይከፈላል። የመጀመሪያው ክፍል ዓለምን የምታስሱበት፣ የምትጓዙበትና የምትደሰቱበት ሲሆን ሁለተኛው ክፍል ደግሞ ወደ ሥራ፣ ሥልጣንና የረጅም ጊዜ ዕቅድ የምትገቡበት ነው። ያ ልዩ የሙሉ ጨረቃ ቀን ኅዳር 25 ምን መልእክት ይዞላችሁ እንደሚመጣ፣ በፍቅርና በገንዘብ ሕይወታችሁ ላይ የሚከሰተው ድንገተኛ ለውጥስ ምንድን ነው? ይህን ሁሉ በዝርዝር በስፋትና በጥልቀት የምናይ ይሆናል። እስከ ቪዲዮው ፍጻሜ ድረስ አብራችሁን ቆዩ፣ ምክንያቱም ለ2018 ለስኬታችሁ ወሳኝ የሆነ ምክር አለን። ሰብስክራይብ ያላደረጋችሁ አሁኑኑ ቤተሰብ ሁኑ። የኤሪስ ታኅሳስ ወር 2018 አጠቃላይ ትንበያ፣ ከነጻነት ወደ ዙፋን። እሺ ኤሪሶች፣ እስኪ ከአጠቃላይ ሁኔታው እንጀምር። ወሩ ሲጀምር ዕድል ከእናንተ ጋር ነው። እስከ ታኅሳስ 12 ድረስ ፀሐይ በሳጂታሪየስ ምልክትና በእናንተ 9ኛ ቤት ወይም የጉዞ፣ የእውቀትና የመስፋፋት ቤት ውስጥ ትደምቃለች። በዚህ ወቅት ነጻነት ይራባችኋል። ቬኑስ እና ማርስ አብረው በዚህ ቤት ውስጥ ስለሚሆኑ አሁን ማድረግ የምትፈልጉት ማሰስ፣ መስፋፋት እና የሚያስደስታችሁን ነገር ማድረግ ነው። የበዓል ጉዞ ለማድረግ ካሰባችሁ አትጠብቁ፣ ሂዱ። ሜርኩሪ ከሬትሮግሬድ ስለወጣች መንገዱ ክፍት ነው። ነገር ግን ጉዞ ባትችሉ እንኳን የፓርቲው ንግሥት ወይም ንጉሥ መሆን ትችላላችሁ። ደፋር የሆነ አዲስ ራዕይ ይዛችሁ ቅረቡ። ነገር ግን ተወዳጆች፣ ከወሩ አጋማሽ በኋላ ጨዋታው ይቀየራል። ታኅሳስ 6 ላይ የእናንተ ገዢ ፕላኔት ማርስ ወደ ካፕሪኮርን ወይም ለእናንተ 10ኛው የሥልጣንና የስኬት ቤታችሁ ይገባል። ይህ ማለት የጨዋታ ጊዜ አበቃ፣ የሥራ ጊዜ ገባ ማለት ነው። ከታኅሳስ 12 በኋላ ፀሐይ ወደ ካፕሪኮርን ስትገባ እንዲሁም ታኅሳስ 15 ላይ ቬኑስ ስትቀላቀል እናንተ ወደ ሳንታ ክላውስነት ወይም ወደ ስጦታ ሰጪ መሪነት ትቀየራላችሁ። ቤተሰቦቻችሁንና የምትወዷቸውን ሰዎች ለመንከባከብ እና ለመምራት ትነሳሳላችሁ። የአዲስ ዓመት ዋዜማን ስትቀበሉ በ10ኛው ቤት ጉልበት ስለሆነ ቪአይፒ ስሜት ባለው ቦታ ወይም ክብር በሚሰጣችሁ ዝግጅት ላይ መሆን ትመርጣላችሁ። ለ2018 አጋማሽ ትልቅ ራዕይ ታዘጋጃላችሁ። የሙሉ ጨረቃ ድምፅ እና መልእክት። አሁን ደግሞ ስለ ወሩ ኮከብ ቀን እናውራ። ኅዳር 25 ላይ በጀሚኒ ምልክት የሚከሰተው ሙሉ ጨረቃ እናንተን ድምፃችሁን አሰሙ እያለ ነው። ይህ ሱፐርሙን ሦስተኛውን የኮሙኒኬሽንና የአካባቢ ቤታችሁን ያበራል። ኤሪሶች፣ ዩኒቨርሱ ማይክሮፎን ሰጥቷችኋል። ለመናገር ያፈናችሁት ነገር ካለ አሁን ጊዜው ነው። በሰማይ ላይ የሚባል ልዩ የፕላኔቶች ጥምረት ጁፒተር፣ ሜርኩሪ እና ሳተርን ስላለ የምትናገሩት ነገር ከልብ የመነጨ እና ተጽዕኖ ያለው ይሆናል። ለውሳኔ ሰጪዎች ሐሳብ ለማቅረብ ወይም መልእክት ለማስተላለፍ ይህን ቀን ተጠቀሙበት።
እንዲሁም ለረጅም ጊዜ ስትጠብቁት የነበረ ዜና በዚህ ቀን ሊመጣ ይችላል። ስልካችሁን ቻርጅ አድርጉ። ከወንድም እህት፣ ከሥራ ባልደረባ ወይም ከጎረቤት ጋር የተያያዘ ጉዳይ ትኩረት ይፈልጋል። ማህበረሰቡን የሚጠቅም የበጎ አድራጎት ሥራ ወይም ፕሮጀክት ካላችሁ ለማስተዋወቅ ይህ ወርቃማ ቀን ነው። ቸርነትን የምታሰራጩበት ጊዜ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የኤሪስ ታኅሳስ ወር 2018 የፍቅርና ግንኙነት ትንበያ። ወደ ፍቅር ሕይወታችሁ ስንመጣ መጀመሪያ ላይ ምንም ነገር አይገመትም። እስከ ታኅሳስ 6 ድረስ ቬኑስ እና ማርስ በዘጠነኛው ቤታችሁ ውስጥ እሳት ለብሰዋል። ፍቅራችሁ ልክ እንደ ድንገተኛ የሽርሽር ጉዞ ነው። በድንገት ቦርሳችሁን ጠቅልላችሁ እንሂድ የምትሉበት አይነት ስሜት ነው። የተለመደውን የፍቅር ስታይል መቀየር ትፈልጋላችሁ። በሌላ ሀገር ባህል ፍቅርን መግለጽ ወይም አዲስ ቦታ መሄድ ግንኙነታችሁን ያድሰዋል። ምዕራፍ 2 ከታኅሳስ 6 እና ታኅሳስ 15 በኋላ ማርስ እና ቬኑስ ወደ ካፕሪኮርን ወይም አስረኛው የሥልጣን ቤት ሲገቡ ፍቅር ወደ ቦርድ ሩም ወይም የስብሰባ አዳራሽ ይገባል። አሁን ስለ ደስታ ብቻ ሳይሆን ስለ ወደፊት ዕቅድ ታወራላችሁ። በ2018 አጋማሽ የት ነው የምንኖረው? የጋራ ገንዘባችንን እንዴት እናሳድግ? የሚሉ ጥያቄዎች ይነሳሉ። ጥንዶች የጋራ ግብ ማውጣት ግንኙነታችሁን ያጠናክረዋል። ላላገባችሁ ኤሪሶች በዚህ ወቅት የሚስባችሁ ሰው ሥራ ወዳድ፣ ዓላማ ያለው እና እንደ እናንተ ትልቅ ሕልም ያለው ሰው ነው። በሥራ ቦታ ወይም በቢዝነስ አካባቢ አዲስ ፍቅር ሊያጋጥማችሁ ይችላል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የኤሪስ ታኅሳስ ወር 2018 የሥራና የገንዘብ ትንበያ። ከሥራ እና ከገንዘብ አንጻር ይህ ወር የፍጻሜ ሩጫ ነው። እስከ ታኅሳስ 12 ድረስ ፀሐይ እና ማርስ በዘጠነኛው ቤት ውስጥ ስላሉ የጀመራችሁትን ትልቅ ፕሮጀክት ለማጠናቀቅ ጉልበት አላችሁ። የህዳር 25 ሙሉ ጨረቃ ለረጅም ጊዜ ስትጠብቁት የነበረን መልካም ዜና ወይም አረንጓዴ መብራት ሊሰጣችሁ ይችላል። ተመሳሳይ አስተሳሰብ ካላቸው ሰዎች ጋር በመተባበር የጋራ ድል ልታስመዘግቡ ትችላላችሁ። ከወሩ አጋማሽ በኋላ ታኅሳስ 6 ላይ የእናንተ ገዢ ማርስ ወደ አስረኛው የሥራ ቤት ስትገባ እንዲሁም ታኅሳስ 12 ላይ ፀሐይ ስትከተል የሥልጣን ጊዜ ይጀምራል። እስከ ጥር አጋማሽ ድረስ ማርስ በዚህ ቤት ስለምትቆይ ይህ ለሥራ እድገት ወርቃማ ጊዜ ነው። በበዓል ሰሞን እንኳን ቢሆን የአስፈላጊ ሰዎችን ምክር ለመስማት ወይም ከሥራ ጋር የተያያዘ ስትራቴጂ ለመንደፍ ጊዜ ውሰዱ። አሁን የምታገኙት ግንኙነት ወይም ምክር ለቀጣዩ ዓመት ትልቅ ፋይዳ ይኖረዋል። ደስታን ከቢዝነስ ጋር አዋህዱ። በመጨረሻም ውድ ኤሪሶች ይህ ታኅሳስ ወር የእናንተን እውነተኛ ማንነት የምታሳዩበት ነው። ጀብደኛነታችሁን እና መሪነታችሁን አጣምራችሁ ትጠቀሙበታላችሁ። በወሩ መጀመሪያ ላይ ልባችሁን ተከትላችሁ ተጓዙ፣ ተናገሩ፣ ደስ ይበላችሁ። በወሩ መጨረሻ ደግሞ ስልጣናችሁን ያዙ፣ ዕቅድ አውጡ እና ለ2018 አጋማሽ ተዘጋጁ። ቪዲዮውን ስለተከታተላችሁ ከልብ እናመሰግናለን። ይህ ትንበያ ከስሜታችሁ ጋር እንደተገናኘ ተስፋ እናደርጋለን። እናንተስ ለዚህ ወር የት ለመሄድ ወይም ምን ለመስራት አቅዳችኋል? እስኪ በኮሜንት ላይ አጋሩን። ቪዲዮውን ላይክ ማድረግ፣ ለኤሪስ ጓደኞቻችሁ ሼር ማድረግ እና ሰብስክራይብ ማድረግ እንዳትረሱ። መልካም ወር፣ መልካም በዓል ለኤሪሶች። እንወዳችኋለን።